ሰላም ቤት ኔቶች ነን። ዛሬ በዩቲዩብ ተከስተናል። ይሄ የምትመለከቱት ቤት በ2,700,000 ብር የሚሸጥ ኮንዶሚኒየም በጣም በአሪፍ ሁኔታ በጥርት ባለ ሁኔታ የተሰራ ኮንዶሚኒየም ይዤላችሁ የቀረብኩት። በጣም ብዙዎቻችሁ ርካሽ ቤት ነው የምፈልገው፣ ከ3 ሚሊዮን ብር በታች ነው የምፈልገው፣ 2 ሚሊዮን አካባቢ ነው የምፈልገው ስትሉኝ ለነበራችሁ 2,700,000 ብር 82 ካሬ ባለ 2 መኝታ ዕዳ የሌለበት ካርታ ያለው ዕዳ የሌለበት ጥንቅቅ ጽድት ብሎ ያለቀለት ቤት ነው ይዤላችሁ የቀረብኩት። እያንዳንዱ ክፍል ማስጎበኛችሁ ነው። ተከተሉ። ይሄ የምትመለከቱት ኮዬ ፈቼ ኮንዶሚኒየም አካባቢ የሚገኝ ነው። በ2,700,000 ብር ጥንቅቅ ጽድት ብሎ ያለቀለት ቤት ባለ 2 መኝታ 82 ካሬ ምንም ዕዳ የሌለበት ዕዳ ነፃ የሆነ ምንም ዕዳ የሌለበት በቆንጆ ሁኔታ አጨራረሱ፣ ላይቱ፣ እንደዚህም ደግሞ ወለሉ፣ ሴራሚኩና ጂፕሰሙ በጥንቃቄ የተሰራ ቤት ነው። እያንዳንዱ ክፍል ማስጎበኛችሁ ይሆናል። ወደ ውስጥ እንግባ። ወደዚህ ስንመጣ የልጆች መኝታ ቤት እናገኛለን። የልጆች መኝታ ቤት እንደዚሁ በቂ ብርሃን ያለው ሰፋ ያለ አልጋ ሊይዝ የሚችል ቁምሳጥን ሊይዝ የሚችል ስፔስ ያለው ቤቱ የሚገኘው በኮዬ ፈቼ ኮንዶሚኒየም ነው። 2,700,000 ብር ነው መሸጫ ዋጋው። እንደዚህና መሰል ነገሮችን ከፈለጋችሁ ዩቲዩብ ቻናላችንን ሰብስክራይብ ማድረግ አይርሱ። አዋጭ አማራጭ ቅናሽ ርካሽ የምንላቸውን ቤቶች ይዘን እየቀረብን ነው። አሁን ተከተሉ። ወደዚህ ስንመጣ የማስተር ቤድሩሙ ወይም ደግሞ ዋናው መኝታ ቤት እናገኛለን። ይሄ ቤት ማስተር ቤድሩሙ እዚህ ጋርም ቁምሳጥንም እንደዚሁም ደግሞ አልጋ ሊያዘረጋ የሚችል ሰፋ ያለ መኝታ ቤት ነው። ይሄንና መሰል ነገሮችን ከፈለጋችሁ አሁንም ደግሞዋለሁ፣ ቤትኔት አካውንታችንን ሰብስክራይብ አድርጉ። ዩቲዩብ ቻናላችን ይሄ የዩቲዩብ ቻናላችን ነው። በቲክቶክም እንታወቃለን። እንደዚህና መሰል ነገሮችን ከፈለጋችሁ አሁንም ሰብስክራይብ አድርጉ እንላችኋለን። እያንዳንዱ ክፍል እናስጎበኛችኋለን። አሁን ወደ መታጠቢያ እንገባለን። ወደ መታጠቢያ ስንመጣ ጎልደን ድራገን የተገጠመለት ሃንድ ዎሽ እንደዚሁም WC የተገጠመለትና ሴራሚኩ ላይ ድረስ ሙሉ በሙሉ ያለቀለት ቤት ነው። እያንዳንዱ በሮች አውስትራሊያ በር የተገጠሙላቸው ናቸው። ምክንያቱም የመጀመሪያ የነበረውን ቤት ፈርሶ እንደ አዲስ ሪዲዛይን የተደረገ ነው። አሁን ወደ ኪችኑ እንገባለን። ኪችኑ ይሄንን ይመስላል። ኪችኑ ካቢኔት ብቻ ነው የሚቀረው። ሙሉ ሴራሚክ ነው። እዚህ ጋር ቤልት ተገጥሞለታል። እንደዚሁም ደግሞ ዲሽ ዋሺንግ ሲንክ ተገጥሞለታል። ይሄንን ቤት ለማግኘት ባይለ በምናስቀምጠው ስልክ ቁጥር ይጠቀሙ። ቤት ኔቶች ነን። አሁንም አካውንታችን ሰብስክራይብ አድርጉ እንላለን። እዚህ ሳይት ላይ እና ሌሎች ሳይቶች ላይ የተለያዩ ሳይቶች ላይ ቤቶች ይዘን እየቀረብን እንገኛለን። በጣም ርካሽ ቤቶችን ነው ፖስት የምናደርገው። ምክንያቱም ሁላችንም አፎርድ ልናደርግ የምንችለውን ቤት በመኪና ዋጋ ቤት ይዘንላችሁ ቀርበናል። ስለዚህ ይሄ ቤት 2,700,000 ብር ነው መሸጫ ዋጋው። ካርታ አለው፣ ዕዳ የለበትም፣ ከዕዳ ነፃ ነው። ይህንን ቤት ለማግኘት ባይለ በምናስቀምጠው ስልክ ቁጥር ይጠቀሙ። ቤት ኔቶች ነን። 82 ካሬ ባለ 2 መኝታ ጥንቅቅ ጽድት ብሎ ያለቀለት ቤት ነው ይዘንላችሁ የቀረበው። ይህንና መሰል ነገሩን ከፈለጋችሁ አካውንታችንን ሰብስክራይብ አድርጉ። ሙሉ ቪዲዮውን ተከታተሉት።